ዛሬ ደግሞ የተገኘሽ ካላችሁ እንግዲህ እኔ ደግሞ ፈልፍዬ መሄድ እንግዲህ በሰላም ዩቲዩብ የታወቀ ነው። ዛሬ ደግሞ በጣም ርካሽ የሆነው ዌርሃውስ ከፍቷል አማዞን። ግን አማዞን የከፈተው ለ3 ቀን ብቻ ነው። ስለዚህ እና ይሄኛውን እነዚህ የምታያቸውን እንዳለ በጣም ከባባድና ውድ የሆኑ ግን እዚህ ደግሞ በርካሽ ይዤላችሁ መጥቷል። እዚህ ካልጋሪ ላይ ለምትገኙ ሰዎች ማለት ነው በጣም አንደኛዎች ናቸው። ዋጋዎቻቸው እንደምታዩት አሳያችኋለሁ። ከድስቶቹ ከመጥበሻ ልጀምር ብዬ ነው። በጣም ከባባድ መጥበሻ ነው። ይሄ ፕሮፌሽናሎች በጣም የሚሰሩት ነው። የትኝ እንደምታዩት ዋጋቸው ከቀንሶ ነው 229 ነበረ በ140 ብር ማለት ነው። በጣም ብዙ ነው ያላቸውና ዌርሃውስ ነው ተከራይተው አድራሻውን መጨረሻ ላይ ያስቀምጣቸዋለሁ። ስለዚህ እነዚህ እንዳለ እስቲ ዋጋቸውን ምንድነው ያለው ነገር እያለን እናያለን ማለት ነው። አሁን ይሄ አሪፍ ነው ለኛ ጥብስ ምናምን ለመስራት በጣም አንዳንዶቹ አማዞን ላይ አይቷቸው በጣም የተወደደባቸው ናቸው። ለምሳሌ አሁን ይሄ በጣም ከባድ ነው፣ ብረት ነገር ነው እና ዋጋው ስንት ነው መሰላችሁት? 549 ነበር የሚሸጠው አሁን በ225 እየሸጡት ነው። እዚህ ደግሞ ድጋሚ ሌሎች ድስቶች አሉ። ዋጋቸው በጣም ፌር ነው። እንግዲህ ያው ዋጋቸውን አላየሁትኝም፣ ግን እዛ ላይ እንደተለጠፈው 41%፣ 40%፣ 50% ነው። የሚያማምሩ ፕሮፌሽናል የሆኑ ድስቶች ግን በጣም ነው ክብደቱ ልነግራችሁ አልችልም። በጣም ነው ግን አሪፍ በቃ የዘላለም ዕቃ ነው። ያው ድስት ኮፕ በጣም እዚህ ሀገር ፕሮፌሽናል ድስቶች አሉ፣ ግን በጣም ውዶች ናቸው። እንደሱ አይነት ለማግኘት አይደለ። ግን እነዚህ አሁን በ500 ይሄ 549 ነበረ አሁን 275 አለ። ይሄ ደግሞ እንደዛው። እነዚህ ድስቶች ብዙዎቻችሁ ታውቋቸው ይሆናሉ እና 429 ነበር። ይሄ ደግሞ አሁን በ195 የአይነት ድስት ነው ያለው። በጣም ትንንሽ ትልልቅ ግን በጣም ነው የሚያምሩት። ይኛዋቸው በቃ የዘላለም ዕቃ ነው። የዘላለም ዕቃ ነው። ዕቃው 40%፣ 50% ሰው በነገር እዚህ ቲክቶክ ላይ አይቼ ነው የመጣሁት። ግን እኛ ግን አናይም በእውነት ለመናገር። ይዋቸው ሲያማምሩ ድስቶቹ በጣም ነው የሚያምረው። በጣም ነው የሚያምሩ። ይወት ሚኒ ድስቶች ከለር ሆኑ በጣም የሚያማምሩ። ትንንሽ ድስቶች ደግሞ እንደዚህ አሁን 15 ብር አለ። ይሄ ደግሞ ትንንሽ እነዚህ እንትን የሚሰራባቸው ናቸው። ቢላ ለምትፈልጉ ሰዎች ፕሮፌሽናል የሆኑ እቃዎች ናቸው እዚህ የሚሸጡት። በላይክ ሼፍ የሆነ ሰው ፕሮፌሽናል የሆነ ነገሮችን የዘላለም ዕቃ የምትፈልጉ ከሆነ እንታውን ቢላ ያው $150 አለ ብቻውን ማለት ነው። እቺ ብቻውን $150 አለ። ግን ድሮ የሚሸጠው $300 ነበር።
ቶንግስ እነዚህ $34 ነበረ። አሁን $16 ዊስክ እንዳለ የሚሸጡትኝ እነሱ ናቸው። ይሄ ጭልፋ አሪፍ ይሁት ከባድ ነው ደግሞ ባይገርማቸው አሪፍ ጭልፋ ይሁት ቆንጆ ጭልፋ። ይሄ ደግሞ $16 አለ። እቺን እንኳን ለኔ ለራሴ ራሱ ፈልጋታለሁ። ናሚስቶፕ ጭልፋዎች ይሄ ማውጫ $16 የባርቢኪው ደግሞ ሙሉ ሴት ከፈለጋችሁ አለ እዚህ። አሁን ጊዜው ነው እንግዲህ የባርቢኪው አሁን ባርቢኪው ሴቱ ነው ይሄ አላየሁትም ዋጋው። ባርቢኪው $35 ቆንጆ ነው። ይሄ አሁን አሪፍ ነው። $35 50 ነበረ 30። ቢላ ደግሞ እነዚህ ቢላዎች ስንት ነበሩ መሰላችሁ? ኦልሞስት $700 ነው። 669 ነበረ። አሁን 385 አለ። እንደዚህ ሴቶች አሉትኝ እነዚህ እንዳለ ማለት ነው። እንዲሁም ደግሞ በዚህ ደግሞ ሌላ ብራንድ አለ የተለያየ። ይሄ ደግሞ $170 አለ። እነዚህ ደግሞ አሉላችሁ ቢላ አሪፍ ነው ደግሞ አሪፍ ይሄ አሪፍ ነው። ብዙ አለው በደረጃ በሴት አለው። $175 ኦልሞስት 350 ነበር የሚሸጠው። የተለያዩ ብራንዶች ሆነው ናቸው ግን እንደምታዩት አረፍ ቢላ እኔ በነገራችን ላይ ቢላ በጣም እኔ ስማር የተሰጠኝ ቢላ ኦልሞስት 10 አመቱ ነው። እስካሁን የምጠቀመው እሱን ነው። አንዴ ቆንጆ ቢላ ከገዛችሁ ከዛ በቃ አሁን ይሄ አሪፍ ነው። ስንት አለ? $25። አሁን እነዚህ ፕሮፌሽናል ለኪችን የምንጠቀምባቸው እቃዎች ናቸው። ፕሮፌሽናል የሆኑ ማለት ነው። እኔም እንደውም አንድ ልውሰድ። አሁን $80 ነው። $25 አለ እዚህ። እነዚህ አሁን እንደዚህ ዝም ብላችሁ የምታገኟቸው እቃዎች አይደሉም፣ ወይም በርካሽ የምታገኟቸው እቃዎች አይደሉም። እነዚህ አሁን ፕሮፌሽናል የሆኑ እቃዎች ናቸው እንዳለ። ቢላ ለየብቻ በእያንዳንዱ አለ። አሁን ይሄ ሼፍ ናይፍ ነው የሚባለው ተለቅ ያለ። ይሄ አሁን እንደዚህ አለኝ 8 አመቱ ከኔ ጋር። እነዚህ ሁለት ዳቦና ይሄ 10 አመቱ ይቅርታ 10 አመቱ ከኔ ጋር ናቸው። እዚህ ሀገር እንደመጣው ስማር የተሰጠኝ ነው ከትምህርት ቤት። እስካሁን አለ። ይሄ ደግሞ ልክ እንደዛው ቦል ሆናች አነስ ትላለች፣ ትንሽዬ ነች። 6 ናት። እችም $45 አለች ማለት ነው። ይሄ ደግሞ እንደዛው እችኛም
ትንሽ እንደዚህ ነገር ነች። ለአንዳንድ መስሄ የሚሰሩ ትንንሽ ነገሮች ካላችሁ እንዲሁም ደግሞ ለትንንሽ ማቅረቢያ እሱ 95 ብር አለ። ትልቅ ነው፣ በጣም ትልቅ አዳራሽ ተከራይተው ነው የሚያደርጉት ያሉትኝና ይሄ ደግሞ አሁን የቡና መጠጫ ጋር መጣን። ቴርሞስታት የኮፊ ማለት ነው። እነዚህ አሁን እነዚህ በ20 ዶላር አሉ። ይሄ የቡና ይሄ ደግሞ ቴርሞስታት ትልቅዬ ነው። ይሄ ለአጥሚት ለብዙ ነገር ይሆናል። ትልቅ ነገር ነው። ይሄ ደግሞ 25 ዶላር አለ። እቺ ደግሞ ሀገራችን የምታስታውስ ቴርሙስ እንቻን 26 ዶላር አለች። እነዚህ እንዳለ የማሳያችሁ እንትኖች ናቸው፣ ፔርሙሶች ናቸው። ፔርሙስ በተለያየ አይነት ከለር። እነዚህ ደግሞ 3 ቦሎች ናቸው፣ ስቴንለስ ስቲል ናቸውና ዋጋው $100 ነበር። ያው የ30% ኦፍ $30 ማለት ነው። ይሄ ደግሞ ስቲር ፍራይ ማድረጊያ ጎድጎድ ያለ ነው። አሪፍ ነች። ቻውን ጥብስ ለመስራት ምናምን ቆንጆ ነች። ስንት አለች መሰላችሁ? $40 አለ። $70 ነበር የሚሸጠው። ቻውን $40 አለች። መጥበሻ በነገራችን ላይ ከባባዶች ናቸው። ዝም ብሎ ይሄ ልፍስፍስ ነገር አይደለም። በቃ ይሄ ለኩኪንግ ተብሎ የተሰሩ ናቸውና ከባባድ ናቸው። ሰፊ ነው፣ አያችሁት? ተለቅ ያለ ነው። $20 ስፌር ነው ብዬ ነው ዋጋው። በዚህ ደግሞ አሁን 2 ፒስ $65 ነው። ይሄ ቅድም ያሳየኋችሁ አይነት ማለት ነው። የዚህ ደግሞ ትንንሾች ሆነው ቀለል አድርገ ለመስራት $15። ይሄ ደግሞ የቻይኖች ዲፕ አለ አይደል? ቻይናና ህንዶች የሚጠቀሙበት፣ ለኛ ግን ለጥብስ ስቲር ፍራይ ለማድረግ
ምናምን አሪፍ ነው እንደዚህ ለመጥበስ ጥብስ ምናምን። ደግሞ ያቲ ክዳን አላት እንትን ነች። ይሄ ቀላል አይደሉም ስታነሷቸው በጣም ይከብዳሉ። አሁን $40 አለ። $100 ኦፍ አለው ማለት ነው። የ67% ኦፍ አለው። 120 ነበረ አሁን $40 ይሸጣል ማለት ነው። ቆንጆ ነች በጣም። እነዚህ አሁን አሪፎች ናቸው። ወርክ ነው የሚባለው። ወርክ ነው የሚባለው። የተለያዩ አሉ። እነዚህም እንደ ቅድሞቹ እንደ ቻይና እንደ ቅድም እንዳነሳኋቸው ሆና እቺኛዋ እቺ ደግሞ አሪፍ $75 አለች። ይሄ $200 ነበር የሚሸጠው። እሺ ያ ግን እስቲ ያነጻጸር ማነጻጸር እንትን ላይ እየገባሁ ማነጻጸር ብዬ አማዞን አፑ ላይ እየገባሁ ነበርና ዩቲኝ ያገኘሁትን አሁን እቺኛዋ ማለት ነው ፎቶ አንስቼ ሳስገባትኝ እዚህ ጋር መጣልኝ ማለት ነው። አያችሁት 229 200 ምናምን ነው። ስለዚህ በጣም ያዋጣል ማለት ነው። እንደውም እዚህ $75 ነው የሚሸጡት ያሉት። አሁን ይሄ ራሱ ያየሁት ነበረ 229 አለ በ125 ብር ይሸጡታል። ቆንጆ ነው በጣም ኳሊቲ ናቸው። እንደነገርኳችሁ ስታነሷቸው ኳሊቲነቱን እንትናችሁ ላይ ታዩታላችሁ እጃችሁ ላይ አሪፍ ነው በጣም። ብቻ አሁን አሪፍ ነች። ቀለል ያለ ወጥ ለመስራት $50 ቆንጆ አለች አይደል? $79.80 ነበር የምትሸጠው። ይሄ ደግሞ እንደዛው 149 ነበር የሚሸጠው 60% ኦፍ ሆኖ። ለይሄ ደግሞ ለኦቨን ዋው ጥንካሬው በአንድ እጄ ማንሳት አልችልም። ራሱ ከባድ ነው በጣም ከባድ ነው በጣም። በአንድ እጄ ራሱ ማንሳት አልቻልኩኝ። ይሄ ደግሞ 229 ነበረ 230 ኦልሞስት ኦቨን ላይ ዶሮ ምናምን ሮስትድ የምናስገባበት ነው። $50 አለ። ቆንጆ አይደለም? ያ ይሄ ምንድነው አሪፍነቱ? ከፈለጋችሁ ይሄን አውጥታችሁ ትጠቀሙታላችሁ ለሮስትድ። ግን እቃው እቃ ነው በቃ። ደግሞ እኔ ስቲል እወዳለሁ እንደዚህ ከእንትኑ። ይሄ ደግሞ ድጋሚ ሮስትድ ማድረግ ስትፈልጉ በዶሮ ሊሆን ይችላል ተርኪ ምናምን። አሁን ቴንክስጊቪንግ እየመጣ ነው። ስለዚህ ደግሞ የማይገኝ ዋጋ ነው። ይሄ 229 አለ። ለማነጻጸር እስቲ አማዞን ልግባና ላሳያችሁ። ፎቶን አንስቼ አማዞን ላይ ነው ያለው። ፎቶ አንስቼዋለሁ። ዋጋውን እስቲ እንየው ገብተን አብረን። እዚህ ጋር አንስቼዋለሁ ፎቶውን ላስገባለትና ይላችሁ አያችሁት? 150 ነበረ $90 አለ። ይሄ ቅድም ያሳያችሁ ስቲመር። ይሄ ደግሞ ሴት ነው።
ቡና ደግሞ ፊልተር ማድረጊያ እንደዚህ አድርጋችሁ ቡናችሁን አጥላችሁ። ይሄ ደግሞ ኮፊ ሜከር ነው። የቡና ነገሮች ናቸው እንዳለ እዚህ ያሉት። የቅድም ያሳያችሁ ላቴ ነው። ካልኩች ዋው ሶ ጃይን ይሁት $26 አለ ለካፕቺኖ የሚሆን 2 ሴት ማለት ነው። ሃውስ ነው የተከራዩትኝና በሚገርም ሁኔታ የሁሉ ሰው አለ። ግን የሌላ ዜጋ ነው ያለው። የሌሎች ዜጎች ናቸው እንጂ የኛ ዜጋ የት ነው ያላችሁት? የት ነው ያላችሁት ያልሽ